ሰላም ጤና ይስጥልኝ የሊስትሮ ሚዲያ ተከታታዮቻችን እንደምን አላችሁ? እኔ ትግስቱ ነኝ። ዛሬ ይዤላችሁ የመጣሁት አዲስ ቪዲዮ ነው። ይሄ ቪዲዮ የሚመለከተው ፈረንሳይ ሀገር ላይ ቱሉዝ ከተማ ነው። ቱሉዝ ከተማ ያው በህይወት ዘመኔ ረጅሙን ጊዜ ነው ያሳለፍኩት እዚህ ከተማ ላይ ነው። እዚህ ከተማዎች ላይ ያሉትን መልካም የሚባሉ ጥሩ የሚባሉ ነገሮችን ወደ እናንተ ይዤላችሁ እመጣለሁ። ቪዲዮአችንን ተከታተሉ። አዲስ ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ሼር በማድረግና ኮሜንት ላይ አስተያየቶቻችሁን በመጻፍ ልታበሩን በዚህ አጋጣሚ ጠይቃለሁ። ዞር እያልን የተለያዩ ቪዲዮችን ለእናንተ ላሳያችሁ። አሁን የምንገኝበት ቦታ እንግዲህ ከተማችን ላይ ትልቁ ቦታ ነው። ቀበሌያችንም በስተቀኝ በኩል ይገኛል። ይሄ ካፒቶል በመባል ይታወቃል። ካፒቶል ማለት ያው ፈረንሳይ መጥቶ ቱሉዝን ለረገጠ ሰው ሁሉ በእርግጠኝነት ይሄን ቦታ ሳይረግጥ አይመለስም ብዬ አስባለሁ። ምክንያቱም ሰዎች በጣም የሚዝናኑበት በጣም ብዙ ካፍቴሪያዎች ያሉበት በዙሪያ የምታዩዋቸው ሰዎች ትንሽ ሞቃታማ ጊዜ ሲያገኙ ወጥተው የሚንቀሳቀሱበት ነው። ያው ፈረንሳይን ቱሉዝን ከተማን ለሚያውቅ ሰዎች ደግሞ በስተቀኝ በኩል ያለች ቀጭን መንገድ አለች። ሪዩ ፓርጋሚኒየር ትባላለች። ሪዩ ፓርጋሚኒየር ይዘት ትንሽ እንደወጣን ከተማችን ላይ ያለው ትልቁ ዩኒቨርሲቲ ይገኛል። ብዙ ኢትዮጵያኖች ከኢትዮጵያ ሲመጡ የሚማሩበት ዩኒቨርሲቲ ነው። የተለያዩ ትምህርቶችን ተምረው እዚህ ጨርሰው ወደ ኢትዮጵያ የሚመለሱም ወደ ኢትዮጵያ፣ ወደ አሜሪካ የሚሄዱም ወደ አሜሪካን ሄደዋል። በስተግራ በኩል የምናያት መንገድ በጣም ታሪካዊ መንገድ ናት። እቺ ታሪካዊ መንገድ ደግሞ ሩይ ሰሮም ትባላለች። ሩይ ሰሮም በጣም የተለያዩ ሱቆች የሚገኙበት ቦታ ነው። ይሄ ቦታ ሰዎች በጣም የሚገበያዩበት እና የተለያዩ ማህበረሰቦች ከተለያየ ሀገር የሚመጡ ሰዎች ወክ የሚያደርጉበት ተቀጣጥረው ወክ የሚያደርጉባት እስኪመስል ድረስ በጣም በህዝብ የተጨናነቀች ናት እና አሁን በዚህ ይዣቸው አልገባም ወደዛ ውስጥ ምክንያቱም ያለው የህዝብ ግርግር በጣም ከባድ ስለሆነ። ግን ያው ፈረንሳይ ላይ ስትመጡ እቺ መንገድ ላይ የማታገኙት የሱቅ አይነት የለም። የተለያዩ ማርክ ሱቆች ይገኙበታል ማለት ነው። አሁን ያለንባት ቦታ ቅድም እንደነገርኳችሁ ሩይ ሰሮም ተብሎ ተጽፏል። እዛ ጋር እንደምታዩት ሩይ ሰሮም ነው። ሩይ ሰሮም ያው የተለያዩ ሱቆች ያሉበት ቦታ ያልኳችሁ ነው። በስተግራ በኩል ብንሄድ ወደ ዣን ዦረስ ይወስድናል። ዣን ዦረስ ማለት ልክ እንደ ካፒቶል የሆነች ቁልፍ የሆነች ቦታ ናት። የከተማው ሜትሮዎች ደግሞ የሚለያዩባት የሚገነጣጠሉባት ቦታ ናት ማለት ነው። ወደዛ ብንቀጥል ወደ ትሬን ስቴሽኑ ምናምን ነው የምንሄደው። እዚህ በኩል ለኔ በህይወቴ ዘመኔ ታሪክ ያላት መንገድ ናት። በልጅነታችን ከብዙ ጓደኞቼ ጋር ምናምን የምንቀጣጠርበትን ቦታ ወስጄ አሳያችኋለሁ ማለት ነው። እግረ መንገዳችን ላይ በዚህ መንገድ ስንሄድ ያው እቺ ሆቴል በጣም ትታወቃለች። የኢትዮጵያን አትሌቶች ብዙውን ጊዜ ወደ ቱሉዝ ከተማ ላይ ቱሉዝ ማራቶን ሊወዳደሩ ሲመጡ የሚያርፉባት ሆቴል እዚች ናት። እየመጣን የምናገኛቸው ሰላም የምንላቸው እዚህ ሆቴል ነው ማለት ነው። እንግዲህ ያው እንደነገርኩ ረጅም ጊዜ ህይወቴን ያሳለፍኩት እዚህ ከተማ እንደመሆኑ መጠን በወጣትነት ዘመናችን በጣም ልጅ በነበርንበት ጊዜያት ከተማ ውስጥ በምናመሽበት ጊዜ በምንዝናናበት ጊዜ ከጓደኞቻችን ጋር እዚያ አካባቢ እንመጣለን። ይሄን ቪዲዮ የሚያዩ የድሮ ጓደኞቼ ትምህርታቸውን ጨርሰው ወደ ኢትዮጵያ የተመለሱ በተለያየ ዓለም ላይ በሚገኙ ወጣት ጓደኞቼ የዛን ጊዜ በእኔ እድሜ ላይ የነበሩ ልጆች እቺን ያስታውሷታል። እቺን መንገድ በደንብ ያስታውሷታል ብዬ አስባለሁ። በዛም ወቅት ጊዜ ከሐሙስ ጀምሮ እስከ እሁድ ድረስ የከተማ ጭር ብሎ አያውቅም። አብሶ ፀሐይ ብቅ ስትል በጣም ቢዚ ፕሌስ ነው። ያው እዚሁ ትመገባለህ፣ እዚሁ አንዳንድ ነገሮችን ታደርጋለህ፣ እዚሁ ታመሻለህ፣ እዚሁም ታድራለህ። ግን በጣም ወርቃማ የሆኑ ጊዜያቶችን አሳልፈንበታል። ደስ የሚለው የኛ የነበረ ወጣትነት ጊዜያችን በሱስ ውስጥ የተጠመደ ስላልነበረ በጣም ብዙ የሚያዝናኑ ነገሮችን ያው ልጅነቴም ወደ ሙዚቃ ህይወትም ገብቼ ስለነበረ የሙዚቃ ህይወቴንም የጀመርኩበት መጀመሪያ ቦታ ከዚሁ ሩቅ ያልሆነ ቦታ ዘጌት የሚባል ክለብ ነበረ። ረጅም ጊዜ ሰርቻለሁ እዛ ቤት ወደ 5 ዓመት ሰርቻለሁ እና ጥሩ ጊዜ ነበር ያሳለፍነው። እዚህ ጋር የምታዩዋቸውንም በብዛት የተለያዩ ሀገር ዜጎች ናቸው። እዚህ ጋር አሁን ትክክለኛ ፈረንሳይ በእርግጠኝነት ላይኖርም ይችላል። የተለያየ ቦታ ይመጡ ነው። ፕላስ የካፒቶል ያልኩ ዩኒቨርሲቲ ቀደም ካፒቶል ያልኩ ዩኒቨርሲቲ ላይ ኤራስሙስ ይባላል። ኤራስሙስ ማለት ምንድነው? ከተለያዩ ሀገር ጋር የኤክስቼንጅ የተማሪዎችን ከዚህ ይሄዳሉ፣ ሌላ ተማሪዎች ወደዚህ ሀገር መጥተው የሚማሩበት ቦታ ስለሆነ ማለት ነው። እና እሱ
ስፔሻል ዝግጅት እናዘጋጀ ነበር ሐሙስ ማታ እና ሐሙስ ማታ ላይ ክለብ ውስጥ ሰዎች ሲመጡ ብዙውን ጊዜ የሚስተናገዱት በእንግሊዘኛ ነው ፈረንሳይኛ የሚናገር ሰው ስለሌለ ማለት ነው እና ያን ይመስላል እቺ ፕሌስ ለኔ በጣም ታሪካዊና በጣም ወደ ቦታ ስለሆነ ነው ትንሽ ሰዓቱን ረዘም ያደረኩት እዚህ ላይ በዚህ በኩል ወደ ቀኝ ስታይ ሙዚየሞች ናቸው የድሮ ቸርቾች ናቸው ምናምን ያው እዚህ ሀገር ግን የሚገርም ነገር ያው ቸርች አንዳንድ ጊዜ ጠዋት ቸርች ሊሆን ይችላል ማታ ክለብ ሊሆን ይችላል ያከራዩታል እንዳዳራሽ እና አንዳንዴ ለሊት ሲጨፈርበት አድሮ ጠዋት ቸርች ይሆናል ያ ነገር ትንሽ መጀመሪያ አካባቢ ያስደነግጣል ግን እንደዛ ነው ምንም ማድረግ አይቻልም በርግጥ ይሄ ነው ብዬ መናገር አልችልም እንጂ ከተማችን ላይ በጣም ሙዚየሞች አሉ አሁን ለምሳሌ አክል ይሄ እንደምታየው የሆነ ኦልድ ሆቴል ነገር በ15ኛው ክፍለ ዘመን እስከ 1504 እስከ 1530 ማለት ነው የነበረው ሆቴል ነው ስቲል አሁንም ፎንክሽናል ነው ይሰራል አሁንም ግን በቃ እንደምታየው ዝግ ነው ቤት በኩል እንደሚገባ ማናቀም ከ8 ሰዓት እስከ 15 ሰዓት አይ ቲንክ ይሄ ነገር እንደ ሙዚየም አድርገውታል ይመስለኛል የድሮ ሆቴል ሆኖ እና እንደ ሙዚየም ነው ግን ኮድም አለው አጮኸም ነው የምትገባው ያ ብዙ ጊዜ እኛ አበሾች ስለምንፈራ ነው መሰለኝ አላካ አንጠቀም ወደዛ አይነት ነገር እኔ አክሰሱ ቀላል ነው ግን በቃ በተለያዩ ነገሮች ራሳችንን ቢዚ ስለምናደርግ ደፍረን እንደዛ አይነት ነገሮች ላይ አንሄድም በርግጥ ልጅ እያለሁ ገና ኮሌጅ እንደገባን አካባቢ በትምህርት ቤት እድሉን አግኝቼ በጣም ብዙ ሙዚየሞች ምናምን ጎብኝተናል ግን እኔ ከትምህርት ቤት ከወጣሁ በኋላ በግሌ ሄጄ ያየሁትም ምንም የለም ግን በቀጣይ ይጠቅማሉ ብዬ ማሰባቸውን አሪፍ ነገሮችን ያው ለማሳየት እሞክራለሁ ምክንያቱም በጣም ቱሪስቲክ የሆነች ከተማ በጣም የድሮም ከተማ ናት ያው በፈረንሳይ አራተኛ ከተማ ናት ቱሉዝ ያው የምትታወቅበት ትልቁ ነገሯ በምግብ ካሱሌ ይሉታል ካሱሌ የሚባለው ምግብ አሁን ጾም ስለሆነ ላሳያችሁ አልችልም ጾም ሲያልፍ ግን አንድ ቀን እሱን አሳያችኋለሁ በቀጥታ የምትታወቅበት ትልቁ ነገሯ ዋና ነገሯ ኤርባስ ነው ኤርባስ አውሮፕላን እዚህ ነው የሚገጣጠመው እዚህ ነው ተጨርሶ ለተለያዩ ሀገሮች የሚሄደው በአጋጣሚ ሀገራችን ኢትዮጵያ የገዛቻቸውን ኤርባሶች በቅርበት አይቻቸው ነበር አጋጣሚ ግቢ ውስጥ ገባ ነበር ከስራ ይዘቴ ጋር ሆኖ ግቢ ውስጥ ገብቼ ብዙ ጊዜ አያቸው ነበር ገና ስሪት ላይ ያሉ ማለት ነው ቀለሙ ስለነበረ የክንፋችን የጭራው ላይ ያለው ቀለም ስለነበረ አያቸው ነበር ብዙ ጊዜ ኦኬ አሁን የምንገኘው ላዶራድ የሚባለው ቦታ ነው ላዶራድ ማለት በጣም የቱሪስት ወጣቶች መተው የሚዝናኑበት በርግጥ መዝናኛ ብቻ ሳይሆን አለባሌም ነገር የሚደረግበት ቦታ ነው ብዙ ድራጊቶች ይመጡበታል ግን በደስ የሚለው ሁኔታ ሴኩሪቲዎች መተው እነሱን በማጽዳት ሰዎች ፈታ ዘና እንዲሉ ያደርጋል ይሄን የምንገኝበት ቦታ ማለት ነው እንደምታዩት እዚህ ጋር በ18ኛው ክፍለ ዘመን ክሬት የተደረገ ነው ፈረንሳዮች በጣም ብልጥ እንደመሆናቸው እንደምታዩት ይሄ ጋሮን ይባላል ጋሮን ወንዝ ይሄዳታል እንጂ ከአገራቸው አይወጣም እዚሁ አገራቸው ነው የሚዞረውና ላጋሮን ከተባለ ላጋሮን ማለት በጣም ሰፊና ትልቁ ወንዛቸው ነው አገራቸው ላይ ያለው እዛ ወንዛቸው ዳርቻ ላይ የተሰራ ጥሩ መዝናኛ ቦታ አለ እሱን እዚህ አሳያችኋለሁ ማለት ነው ወደዛ እንሄዳለን እሺ ያው እዚህ ቦታ ላይ በጣም ብዙ የማይረሱ የልጅነት ኦልሞስት የህፃንነት ውስታዎች አሉ በጣም ረጅም ጊዜ የመጀመሪያውን የፍቅር ጊዜያችንን ቀጠሯችን ምናምን እዚህ ፓርክ ላይ ነው መተን ቁጭ ብለን የምናሳልፍ የነበረው ያው የነጩን ህይወት እንቀላቀል በቃ ኦልሞስት ሌላ ቦታዎች ስለማናቅ ስለነበረ በጣም ልጅም ስለነበር እዚህ ነው መተን የምናሳልፈው ከዛ በኋላ ነው እያደግን በመጣን ጊዜ ከኢትዮጵያ ሊሴ ገብረ ማርያም ከሚባል ትምህርት ቤት የመጡ በጣም አሪፍ ልጆች ወጣቶች በእኛ እድሜ የነበሩ ልጆች ስናገኝ ያኔ ወደ ጉርምስናውም እየመጣን ስለነበር አሪፍ ጊዜ አሳለፍን እዚህ ቦታ ላይ ግን በቃ መስሊ ዊኬንድ የመጣን ጥሩ ጊዜ እናሳልፍ ነበረ በጣም በቃ መልካም የሚባሉ የልጅነት ትውስታዎች አሉኝ የድሮ ጓደኞቼም ያላችሁበት ቦታ መልካሙን ሁሉ እመኝላችኋለሁ እስቲ በዚህ ቪዲዮ እናንተንም እያሰብኩ ነው ማለት ነው እንደምትመለከቱት የከተማው ወጣቶች ቁጭ ብለው በየቦታው ላይ ሁሉም የግል ወሮን ይዟል በቃ ፈታ ነው የሚሉት የሚያስጨንቃቸው የሚያስቸግራቸው ሰው የለም በጣም ይዝናኑበታል ከምናስባቸው ከተማችን ላይ ካሉት አንዱ ቦታ ስለሆነ ልጃቸው የመጣሁት ያው ላዶራድን ቱሉዝ መጥቶ ተምሮበት ያለፈ ወይ የኖረበት ወጣት ሆኖ የመጣ ማያውቀው አይኖርም በጣም የከተማችን ብዙ ወጣቶች እንደዚህ እንደምታዩት መተው ኤሪያው በጣም ንጹህ ስለሆነ መተው ይዝናኑበታል ጥሩ አየር እንተነፍስበታለን ሰሮም ፍለፍታችን እናገኘዋለን
ቱሉዝ ላይ ያሉ የቱሪስት ቦታዎችም ተሻገረን ከወንዝ ተሻገር እናገኛቸዋለን። ግን እዚህ ቦታ ላይ የምንተነፍሰው አየር በጣም ደስ የሚልና ከተለያዩ አገር ዜጎች ጋር የምንተዋወቅባት ቦታ ናት። ያው ቱሉዝ ላይ ስመጡ ችንጎራ ብሎ ማየትም በጣም የሚመከር ቦታ ስለሆነ ነው። ግን ያው ሞቃታማ ጊዜ ላይ ሞቃታማ ካልሆነ ትንሽ ከባድ ነው የሚሆነው፣ ምክንያቱም ማንም የለም። ይሄ ቦታ ልክ ትንሽ ብርድ ሲመጣ ጭር ይላል እና ማንም በሚባል ሁኔታ ማንም አይኖርም። ፀሐይ ግን ብቅ ስትል ቦታ የሚባል አይገኝም ማለት ነው። እስቲ ወደዛ እየሄድን ደግሞ አሳያቸዋለሁ። እና የተለያዩ ሙዚቀኞችም ቦታው ላይ መተው ራሳቸውን ፐርፎርም ያደርጋሉ እዚህ በነፃ። በቃ ማህበረሰቡን ጊታር የሚጫወቱ ልጆች አሉ፣ የሚዘፍኑ ልጆች አሉ። ብዙ ጊዜ ራፕ የሚያደርጉ ልጆችም እዚህ መተው ራፕ ያደርጋሉ ምናምን። ራሳቸውን የሚያስተዋውቁበት ቦታ መድረክ ነው ማለትም። ተመልካች ከፈለጉ በነፃ ተመልካች የሚያገኙበት ቦታ ይሄ ነው ማለት ነው። እውቅናን አግኝተው ወደ ስራው ዓለም እስኪቀላቀሉ ድረስ እዚህ መተው ብዙ ጊዜ ራሳቸው ሙዚቃ ምናምን ያጫውታሉ። አጋጣሚ ሆነው ስንራመድ ያገኘናቸው ሙዚቀኞች እናሳያለን። የራሳቸውን ድራም ይዘው መጥተው ጊታር አላቸው። ፉል ባንድ እንደምትመለከቱት በጣም የሚገርም ሁኔታ የራሳቸውን ሙሉ ባንድ አምጥተው እዚያ ያጫውታሉ ማለት ነው። ህፃናቶችም ይደንሳሉ ማለት ነው። ህፃናቶች ይዝናኑበታል፣ ይደንሳሉ። ያው እንትን አላቸው የራሳቸው ፒብሊክ ፈጥረዋል። ወጣቶች መጥተው ተኝተው ጥሩ አየር ይስባሉ። ካርታ የሚጫወታ አለ፣ የሚጠጣ አለ። በቃ የራሳቸውን የግል ጨዋታ በጣም ይጫወቱበታል ቦታው ላይ። በጣም ደስ ይላል። እንደዚህ አይነት ቦታዎች ለወደፊት እኛም ሀገር ላይ ኖረው ሰዎች ተገናኝተው የሚዝናኑበት ቦታ እንዲኖር ምኞቴ ነው። ምክንያቱም በጣም ኮንቪቪያል የሆነ ቦታ ነው። ኮንቪቪያል ማለት የሆነ ማህበረሰብን በጣም የሚያቀራርብ የተለያዩ ሰዎችን የሚያስተዋውቅ ለመልካም ነገር ወደ መልካም ነገር ከተለወጠ ጓደኛ ላይ ለሰው ጓደኛ ቤት ብቻውን ደብሮ ተቀመጠ ሰው መተው ጓደኛ የሚያገኝበት ምናምን አይነት ቦታ ነውና በጣም ደስ የሚል ቦታ ነው። ያው ስለምወደው ለእናንተ ሼር ላድርጋችሁ ብዬ ነው። እንደምትመለከቱት እኛ የነበርነው ቅድም ፖንነፍ በዛኛው በኩል ድልድይ ነው። ወደ ሳምፒየር የሚባለው ቦታ እየመጣ ነው ማለት ነው። ሳምፒየር ኦልሞስት የመጀመሪያ ስራዬን በህይወቴ የመጀመሪያ የምለውን ክለቤን ያገኘሁበት ቦታ ነው። የሰራሁበት ቦታ ነው። ረጅም ጊዜ ሰርቼበታለሁ። ችሎታዬንም ያዳበርኩበት በቀጣይ የህይወት መስመሬ ሙዚቃ ህይወት መስመሬን የመጀመሪያውን ሀብዬ የጀመርኩበት መንደር ይሄ መንደር ነው። እዚህ ጋር ያለችው ድልድይ ፖን ሳምፒየር ትባላለች። ፕላስ ሳምፒየር ይባላል ከዚህ በላይ ያለው እና የሳምፒየርን ከፍ እያልን እየወጣን አሳያቸዋለሁ ማለት ነው። እንግዲህ ከሜትሮ ሰንሰፕሪያን ከወጣችሁ በኋላ ቱሉዝ ላይ ወደ ፖንነፍ በሚወስደው መንገድ ላይ በቀድሞ እንግዲህ በጣም ብዙ ዌስት አፍሪካኖች የሚሰሩበት የነበረውን ቦታ አሁን ኢትዮጵያኖችና ኤርትራኖች ተቆጣጥረውት ይገኛሉ ማለት ነው። እሱ መንደር አሁን አሳያቸዋለሁ። በዚህ በኩል ስናይ ከፕላስ ሳምፒየር ቀጥታ ወደ እስኪሮል በሚወስደው መንገድ ማለት ነው ላይ በጣም የተለያዩ የፀጉር ቤቶች፣ የሴቶች መዋቢያ፣ የወንዶች መዋቢያ ምናምን ሱቆች የሚገኙበት ስፍራ ነው። እዛ መንደር ውስጥ እንግዲህ እንደምታውቁት ያው እኔም ወንድሜ የመጀመሪያው መጥቶ ቦታውን የያዘው እሱ ነው። እሱ ከያዘው በኋላ ማለት ኢትዮጵያኖች ወደዛ ቦታ ጎርፈዋል። ያ ደግሞ which is positive በጣም ፖዚቲቭ ነገር ነው። ምክንያቱም የሰዎችን ሞቲቬሽን ቀስቅሶ ሰዎችን ለስራ ገፋፍቶ እዛ አካባቢ አንድ ቦታ ኮንሰንትሬት ሆኖ አሁን አበሻ ፍለጋ በሚካሄድበት ሰዓት ላይ ሁሉም እኔ ለምሳሌ አበሻ ማግኘት ከፈለኩኝ ቀጥታ የምሄደው እዛ ፕሌስ ነው ማለት ነው። እና ያ በጣም ደስ ይላል። ሱቆቹን በከፊሉ እናሳያቸዋለን ማለት ነው። እንግዲህ በስተቀኝ የምታዩት ሱቅ ማለት ነው። እንግዲህ እኔ ከዚህ ሀገር ከመጣሁኝ ኦልሞስት ወደ 24 ዓመት ሆኖኛል። እኔ ከመጣሁ ቀን ጀምሮ ክፍት ነው እስከ ዛሬ ድረስ። እንግዲህ ጊዜ ራሳቸው የዌስት አፍሪካኖች ምግብ ምናምን የሚሸጥበት ነው። ክፍት ነው ሁሌ። አሁን የምንገኘው በፖንቪው በቀድሞ ስሙ ፖንቪው አሁን ፖንነፍ
ይባላል። በ15ኛው ክፍለ ዘመን ነው የተሰራው። በ1541 ነው የተሰራው። በ1541 እንግዲህ የተሰራ ድልድይ እንግዲህ እስከዛሬ ቆሟል ጋይስ። እኛ በ15ኛው ክፍለ ዘመን እኛ ሀገር ላይ ምን እንደተሰራ እስቲ ኮሜንት ላይ አስቀምጡልኝ። እንግዲህ ቅድም እንደነገርኳችሁ አሁን የምንገኘው ፖንለቭ ላይ ነው። ፖንለቭ ላይ እንገኛለን ጋይስ። እንግዲህ ከብዙ ጥቂቱ ከተማችን ቱሉዝ ላይ ያሉትን ነገሮችን አሳይቻችኋለሁ ብዬ አስባለሁኝ። በቀጣይ ግን በጣም ከባባድ ቪዲዮ ይዤላችሁ እመጣለሁ። ከተማችን ላይ በጣም ብዙ ነገሮች አሉ። በአቪዬሽን ጉዳይ በጣም ማት ነገሮች ስላሉ እነሱን ይዤላችሁ እመጣለሁ። እንግዲህ ያን ይዤላችሁ እስከመጣ ድረስ ድጋፋችሁ አይለይ። ዩቲዩባችንን ሰብስክራይብ፣ ሼር፣ ላይክ በማድረግና በኮሜንታችሁ ድጋፋችሁን አይለይም ብዬ ላለሁኝ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው።